በቡታጅራ ከተማ 700 ተማሪዎች ማስተናገድ የሚያስችል 3.2 ሄክታር ቦታ በማዘጋጀት የአዳሪ ትምህርት ቤት ለማስገንባት እየተሰራ ነው። ሰላም ጤና ይስጥልኝ፣ እንደምን ቆይታችኋል? የዕለቱ መረጃ ይዤላችሁ መጥቻለሁ። ከመረጃዎቹ ጋር ሐሰን ሁሴን ነኝ። የቡታጅራ ከተማ ከንቲባ አቶ አብዱ አህመድ የአዳሪ ትምህርት ቤት የዲዛይን ስራ ከአጠቃላይ ቡድን የመጨረሻውን ግምገማ አደረጉም። በቡታጅራ ከተማ 700 ተማሪዎችን ማስተናገድ የሚያስችል 3.2 ሄክታር ቦታ በማዘጋጀት የአዳሪ ትምህርት ቤት ለማስገንባት እየተሰራ መሆኑም ተገልጿል። በምስራቅ ጉራጌ ዞን የቡታጅራ ከተማ ከንቲባ አቶ አብዱ አህመድም በከተማዋ ለሚገነባው የአዳሪ ትምህርት ቤት የዲዛይን ስራ ከአጠቃላይ ቡድኑ ጋር የመጨረሻውን ግምገማ በጽህፈት ቤታቸው አድርገዋል። ውይይቱ በዋናነት አጠቃላይ ዲዛይን ስራው የመጨረሻ ገለጻ ቀርቦ ውይይትና ሀሳብ ተሰጥቷል። በቀጣይ ወደ ግንባታ ምዕራፍ እንዲሸጋገርም አቅጣጫ ተቀምጧል። የቡታጅራ ከተማ ከንቲባ አቶ አብዱ አህመድ ማህበረሰቡ የሚገልጽ መሰረተ ልማቶች ደረጃቸውን የጠበቁና መጪው ጊዜ ታሳቢ በማድረግ የሚገነባ መሆኑን አብራርተዋል። ሁሉም የተግባባበትና ያለቀለት የዲዛይን ስራ በመያዝ ወደ ቀጣይ ምዕራፍ መሸጋገር የግንባታ ስራ መጀመር የሚያስችል ውይይት ነው ተብሏል። ፕሮጀክቱ ለከተማው ትልቅ ፋይዳ የሚኖረው ነው። ጥሩ የዲዛይን ስራ የቀረበ መሆኑ ምስጋናቸው ሰጥተው ወደ ተግባር መገባት እንዳለበትም አቅጣጫ አስቀምጧል። የቡታጅራ ከተማ ማዘጋጃ ቤታዊ አገልግሎት ዋና ስራ አስኪያጅ ኢንጂነር ተስፋዬ አህመድም የከተማ አስተዳደሩ ፍላጎት ሊያሳካ የሚያስችል ጥሩ የሆነ ስራ መቅረቡን ተናግሯል። የቀረበው ዲዛይን ስራ የተሻለ መሆኑን ገልጸው ወደ ተግባር ለመግባት የሚያስችል በመሆኑም ስራው ወደ ቀጣይ ምዕራፍ መሸጋገር ይሰራልም ብለዋል።